መድረክ ላይ ወጥቶ በብዙ ሰዎች ፊት መናገር ልብን ያርዳል አይደል? እውነት ለመናገር በጣም ከባድ ነው። ዛሬ ግን ይህን ፍርሃት እንዴት እንደምንሰብረው እና በራስ መተማመንን እንዴት እንደምንገነባ እንመለከታለን። ለዚህም የዴል ካርኒጊን ጊዜ የማይሽራቸውን ሚስጥሮች አብረን እናያለን። እስቲ በማርክ ትዌን እንጀምር። በታሪክ ውስጥ ካሉ እጅግ በጣም አስቀኝ ሰዎች አንዱ ነው አይደል? ግን እሱ እንኳን ለመጀመሪያ ጊዜ ንግግር ለማድረግ ሲቆም አፉ በጥጥ የተሞላ የልብ ምቱ ደግሞ ለዋንጫ የሚሮጥ ያህል ነበር የተሰማው። ይሄ ምን ያሳየናል? የመድረክ ፍርሃት የጀማሪዎች ጉዳይ ብቻ ሳይሆን የሁሉም ሰው ተሞክሮ መሆኑን ነው። የሚገርመው ነገር የማርክ ትዌን ስሜት ብቻውን አልነበረም። የመጀመሪያው እና ዋናኛው ነጥብ ይሄ ነው። ሁሉም ሰው ይፈራል። አዎ፣ ሁሉም ሰው። በታሪክ ውስጥ ትልቅ አሻራ ያሰረፉ ሰዎች እንኳን ይህንን ፍርሃት ፊት ለፊት ተጋፍጠውታል። አስቡት እስቲ፣ ከአብርሃም ሊንከን እስከ ቴዎዶር ሩዝቬልት በታሪክ መድረክ ላይ ድምፃቸው የገነነ ታላላቅ መሪዎች ሁሉም በአንድ ወቅት በመድረክ ፍርሃት ተውጠው ነበር። ይህ የሚያሳየን ፍርሃት የጉዞ መነሻ ነጥብ እንጂ መድረሻው እንዳልሆነ ነው። እሺ፣ ታዲያ ጥያቄው ይሄ ነው። እነዚህ ሁሉ ሰዎች ከዚህ ፍርሃት ተነስቶ በታሪክ ውስጥ ካሉ ምርጥ ተናጋሪዎች ተርታ ሊሰለፉ የቻሉት እንዴት ነው? ምስጢሩ ምንድን ነው? እስቲ አብረን እንመርመር። እንግዲህ ካርኒጊ እንደሚለው የመጀመሪያው ምስጢር ያለው ዝግጅት ላይ ነው። ግን ዝም ብለው መዘጋጀት አይደለም፣ በልዩ መንገድ መዘጋጀት ነው። በራስ መተማመን የሚገነባው ንግግሩ ከመጀመሩ ከረጅም ጊዜ በፊት ነው። የካርኔጊ የዝግጅት ዘዴ ደግሞ ይሄን ይመስላል። ዋናው ነጥብ ቃላትን መሸምደድ በፍጹም አይደለም። ይልቁንስ ምንድን ነው? ስለ ርዕሰ ጉዳዩ ቀን ከሌት ማሰብ፣ ከጓደኞች ጋር መወያየት እና ከምንጠቀምበት በ10 እጥፍ የሚበልጥ መረጃ መሰብሰብ ነው። እውነተኛ በራስ መተማመንን የሚፈጥረው ይሄ ጥልቅ እውቀት ነው። ከየል ዩኒቨርሲቲ ዲን ቻርልስ ሬይኖልድስ ብራውን ይህንን ሐሳብ በጣም በሚያምር ሁኔታ ነው የገለጹት። ስለ ሐሳቦች ስናስብ ልክ እንቁላል እንደምንታቀፍ ነው አሉ። በጊዜ ሂደት ሙሉ መንጋ ተስፋ ሰጪ ሐሳቦች ይፈለፈላሉ። እንዴት ያለ አገላለጽ ነው! ይሄ ደግሞ የተቀመጠ ዕውቀት ወይም ሪዘርቭ ፓወር ወደሚባለው ወሳኝ ጽንሰ ሐሳብ ያመጣናል። ይሄ ማለት ምን ማለት ነው? በቀላሉ ከምንናገረው በላይ እጅግ በጣም ብዙ ማወቅ ማለት ነው። ያ ያልተነገረው ዕውቀት እሱ ነው በድምጻችን፣ በአቀራረባችን እና በበራስ መተማመናችን ውስጥ የሚንጸባረቀው። እሺ፣ ዝግጅት አእምሮን ያረጋጋል። ጥሩ። ግን ስለ ሰውነታችንስ? ካርኒጊ ሁለተኛው ምሰሶ ላይ የሚያሳየን በአካላዊ ድርጊትና በስሜታዊ ሁኔታ መካከል ያለውን አስገራሚ ግንኙነት ነው። የሥነ ልቦና ባለሙያ ዊሊያም ጄምስ አንድ አስደናቂ ሐሳብ አለው። ብዙ ጊዜ ስሜታችን ድርጊታችንን ይመራል ብለን እናስባለን አይደል? ግን እውነቱ ድርጊታችንም ስሜታችንም መምራት ይችላል። አስቡት፣ ፈገግ ስንል ደስተኛ እንደምንሆነው ሁሉ በድፍረት ስንንቀሳቀስ ደፋር መሆን እንችላለን። በቀላል አነጋገር ነገሩ ይሄ ነው። ደፋር ለመሆን ከተፈለገ እንደ ደፋር መንቀሳቀስ ነው። ደስተኛ ለመሆን ከተፈለገ እንደ ደስተኛ ሰው መሆን ነው። ድርጊቱ ስሜቱን ይፈጥራል። ቴዎዶር ሩዝቬልት ራሱ ይህንን ሚስጥር ተጠቅሞበታል። ምን አለ መሰላችሁ? ፍርሃት የለበት መስሎ መተወን ከጊዜ በኋላ ማስመሰሉ እውነታ ይሆናል ብሏል። ይህ ማለት ምን ማለት ነው? በራስ መተማመን ልክ እንደ ጡንቻ የምንለማመደው ክህሎት ነው። እሺ፣ አሁን በአእምሮ ተዘጋጅተናል፣ በሰውነታችንም በራስ መተማመን ያሳየን ነው። አሁን ደግሞ ሶስተኛው ምሰሶ ላይ ደርሰናል። እሱም እንዴት ነው የምንናገረው? ካርኔጊ እንደሚለው ሚስጥሩ ጥብቅ ሕግጋትን መከተል ላይ ሳይሆን እውነተኛ ግንኙነት መፍጠር ላይ ነው ያለው። እስቲ የድሮን ተናጋሪ በአእምሮአችን እንሳለው። ግትር ያለ መድረክ ላይ ቆሞ የሚጮህ ከሰዎች የተለየ ይመስላል አይደል? የዛሬው ተናጋሪ ግን እንደዚህ አይደለም። ተፈጥሯዊ ነው። ውይይት ያደርጋል፣ ከሰዎች ጋር በቀጥታ ይገናኛል። የካርኒጊ ዋና መርህ እኮ
በሚያስደንቅ ሁኔታ ቀላል ነው። ለ1000 ሰው ስትናገሩ ልክ ለአንድ ሰው እንደምታወሩ አስቡ። በቃ ይሄ ነው። ይህ አስተሳሰብ ብቻውን ግፊቱን ይቀንሳል፣ ንግግሩንም ወደ እውነተኛ ውይይት ይለወጠዋል። እና ታዲያ የአቀራረብ ትልቁ ምስጢር ምንድን ነው? ምንም ምስጢር የለም። ምንም ራስን መሆን ብቻ ነው። አስቡት፣ አብርሃም ሊንከን በዛ በረጅም ቁመቱና በቀጭን ድምፁ፣ ፍሬድሪክ ዳግላስ ደግሞ በግርማ ሞገሱና በሚያምር አንደበቱ። ሁለቱም ኃይለኛ ተናጋሪዎች ነበሩ። ለምን? ምክንያቱም ሌላ ሰው ለመሆን አልሞከሩም። በመጨረሻም ኃይለኛ ተናጋሪ ለመሆን ከልብ ማመን ያስፈልጋል። ይሄ ጥቅስ እንደሚለው ንግግሩ ከራሱ ውስጣዊ ሕይወት እውነተኛ ውበት ሲመነጭ ነው በእውነት ውጤታማ የሆነው። እሺ፣ እነዚህ ሁሉ ዘዴዎች በጣም ጥሩ ናቸው። ግን አንድ ጥያቄ አለ። በሕዝብ ፊት የመናገር ችሎታ በእርግጥ ምን ያህል ዋጋ አለው? እስቲ እናስበው። የመጨረሻው ክፍላችን የሚያሳየን ምናልባትም ከምንገምተው በላይ እጅግ በጣም ውድ መሆኑን ነው። በዘመኑ ከነበሩት ታላላቅ ባለሀብቶች አንዱ የነበረው ፊሊፕ ዲ አርሞር የተናገረውን ስሙ። ታላላቅ ባለሀብት ከሆን ታላላቅ ተነጋጋሪ መሆንን እመርጣለሁ። ይህን ሐሳብ እስቲ ለአንድ አፍታ እናስበው። ከሀብት በላይ ሌላው የብረት ንጉሥ አንድሪው ካርኔጊ ደግሞ በ35 ዓመቱ ጡረታ ወጥቶ ወደ ኦክስፎርድ ዩኒቨርሲቲ ለመሄድ አቅዶ ነበር። ዋና ዓላማው ምን ነበረ መሰላችሁ? በሕዝብ ፊት መናገር ላይ ልዩ ትኩረት መስጠት። የሚያሳየን ገንዘብ ካገኙ በኋላም እንኳ ይህ ክህሎት ምን ያህል አስፈላጊ እንደሆነ ነው። ስለዚህ የመጨረሻው ጥያቄ ይሄ ነው። ለእነዚህ ሰዎች በሚሊዮኖች የሚቆጠር ዶላር ዋጋ የነበረው ይህ የመናገር ችሎታ በእያንዳንዳችን ሕይወት ውስጥ ምን ያህል ዋጋ ሊኖረው ይችላል?